ገደልኩት ኩላሊት ለሚያስፈልገው ሰው ኩላሊቱን ሰተናል። አይን ለሚያስፈልገው ሰው አይኑን አውጥተን ሰተናል። ሌላውን ደግሞ ቆራርጬ ለውሻብቻለሁ። ሰማኛላ እንሽኝም እንደገደልኳት አላመንሽኝም። በቃ ግደላት አልሽኝ አይደል? ተባብሬያታለሁ። ከገደለቻት በኋላ ተባብሬያታለሁ ወደ ጫካ ለመጣል ሌላ ሰሞን ከደከመች በኋላ አስወገድኳት አልኩሽ እኮ። እገልሻለሁ እገልሻለሁ። አንተ እዚሁ ና አትሰር። ተረጋጋና ወይ ከኔ ጋር አውራ። አንቺ ወደ ቀባዘሽ መሰረት እኮ ገደልኳት። በቃ ካጠገቤ ዞር በልኝ ነው ዞር በልኝ። አሁን ላይ እኔ ስላንቺ ምንም አይነት ፍቅር ግንኙነት የማስብበት ሰዓት አይደለም። ምንድነው እንደዚህ አጣፍሽ ይደረሽ? አይ በጣም እኮ አስቸኩልሽ ትጠሪኝ ስራ ነው አቁም የመጣሁት እንዴ ማተላኒ ስራ ተሰብት መጣም ችግር አለ ይከፈለኩ አንቺ ምንድነው የምታወሪው? ያምረኝ ነው ችግር አለ። አሁን ስለ ጉዳይሽ ንገሪኝ። እኔ በጣም ችግር ስራ ትችኝ ነው እኔ ፈልጌ እኮ ነው የጠራው። ተረጋጋና ወራኝ ቀስ ያምሻል እንጂ እኔ በጣም ችኩዬ መድት እንጂ እንደዚህ ዘና ብለሽ ቀብረረብሽ ምትሆነ እና ፈልጌ አይደል እንደ የጠራው ምንድነው? ተረጋግተው አውራኝ በስነ ስርዓት ምናምን ነገርሻለሁኝ እኮ አስቸኳይ ነገር ካልሆነ አመጣች አስቸኳይ ነገር ነው እንዴ ናፍቀኝ ነው የጠራው። በቃ ለዚህ ተረሽ በቃ ብዙ ነገር ደግሞ ለወራክ ፈልጌ ያለኝ ምንም ተወሪ ምንም እኮ ከዛን ቀን በኋላ እኮ ምንም ያወራነው ነገር የለም እኮ ምንም ተወሪ አሁን እኮ ጊዜ እኮ ሊኖር ይችላል አይደል? እኔ አሁን የመጣሁት እዚህ በጣም ቸኩላለሁኝ ፈልጋለሁ ለትልቅ ጉዳይ ነው ስላልሽኝ ነው እንጂ አው ፈልጋለሁ እኮ ስለምን እሺ ሲጀመር ቆይ አንተ እንጃ ሁኔታ ከያማረኝ አይደለም ምንም ያደረኩ ነገር የለም እንደ ከሷ ጋር ፍቅር እየተጫወክ ነው እንዴ እስካሁንም ያለው ስለምንድን ነው ተወሪ እና ታዲያ ባይሆን ኖሮ እንዴት እንደዚህ እኔን ጣልጣል አደረከኝ ምንድነው የተፈጠረው ሲጀመር ከዛ ጋር በኋላ ክፉ ሴት ነሽ ማለት ሞታ እንኳን አታም አሬን ክፉ ትለኛለህ ጭራሽ ማን ነው እንደዛ ያደረገው እስቲ ንገረኝ ቆይ የዛን ቀን የተፈጠረው ነገር ግን መስማት እፈልጋለሁ መጠጥ ውስጥ መድኃኒት ካደረገን በኋላ የተፈጠረው ነገር አላውቅም ምንም የነገርከኝ ነገር የለም እስካሁንም በህይወት አለች አልጨረስካት አረ በእናትሽ ምንድን ነው የምታወሪው በቃ ግደላታልሻል ገደልኳት በቃ እስኪ ሞታ እንኳን በቃ ረፍት ስጫት እሷም በቃ እስኪ ታያት እሷን ታያትና ነገር ሞቅ ፈልጋለሁ ያስነ ያደረካት ያስነ በቃ ግደላታልሽኝ አይደል ኩገላ የታደረካት ሞቅ ፈልጋለሁ ያለው ነገር ሁሉንም ነገር ሞቅ እሷን ፈልገሽው ነው አው ፈልጊው ለምን ያስነ እሱ እኮ ነው የቀረሽ በቃ ለምን ሲጀመር እንደዚህ ያወራኛለህ አንቺ ለራስሽ ለምን ነው እኔን አጣጥፍሽ መጥተሽ ለምን ነው የምትወሪው እኔ እቸኩላለሁ ካልሆነ ልሄድ እችላለሁ እሺ ተረጋጋና አዋራኝ እኔ በጣም ስራ አለብኝ ቁም ነገር ከሆነ የምታወሪኝ ነገር ስለቁም ነገር እኮ ምንድነው አላመንሽኝም እኔን አላመንሽኝም እንደገደልኳት አላመንሽኝም በቃ ግደላት አልሽኝ አይደል እንዴት ነው ለምን ከዛ በላይ የተፈጠረው ነገር ነግረኸኛል አውርተናል አዎ እንደገደልኳት ነግሬሻለሁ እኮ ግን እኔ ግልጽ አድርጋ አልነገርከኝም ያስ ነው ገለህ ያስ ነው ያደረካት ምናምን የሚለው ነገር አልነገርከኝም ከዛ ላይ ደግሞ ከዛ በኋላ በጣም እየራከኝ ያለው ተገናኝተን አናውቅም ምናምን አዎ እኔ ጥሩ ምን ላይ አይደለም አሁን ምንም አይነት ግንኙነት አልፈልግም ካንቺ ጋር ማለት ምንም አይነት ወሬ ለራሱ ጥሩ ስሜት ላይ አይደለም እሺ ተረጋጋ ይገባኛል ያለው ነገር ከባድ እንደሆነ ቃል ይገባኛል ተረጋጋና ንገረኝ እስቲ ስለተፈጠረው ነገር የተፈጠረው ነገር እኮ እየነገርኩሽ ነው በቃ ከዛ ምሽት በኋላ አስወግጃታለሁ ያልኩሽ እኮ ለምንድን ነው ደጋግመሽ ይሄን ነገር እንዳወራ የምትፈልጊው ደግሞ በአንቺ ምክንያት ማለት ነው ይሄ ነገር በአንቺ ቅናትና ልጅ እንድትነግረኝ ነው የምፈልገው ማለት ከዛ በኋላ ምን እንደተፈጠረ የት እንደገደልካት የት እንደረካት ምናምን አሁን የማውቀው ነገር የለም አብረን እስከሰራን ድረስ በቃ ባዘሽ መሰረት እኮ ገደልኳት በቃ የሆነ ጫካ ውስጥ ከተልኳት በቃ ማንም ሰው ሊያኝም በማይችልበት ሰዓት ከተልኳት ስለዚህ አሁን የመጣሁት ከሆነ የት ነው የገደልካት መጀመሪያ ጫካ ውስጥ ነው አልኩሽ እኮ
ጫካ ውስጥ ወስደህ እዛ ገደልካት? አይ በቃ ይሄ ጫካ ውስጥ ጨምሪያት መጣው እንዲያት አንዱ እዛ ጫካ ውስጥ ቀበርካት ወስደህ? ያን ስታደርግ ማንም አላየክም? እንዴት ሰው ላይ ይችላል? ትልቅ ነገር እኮ ነው እና አላየኝም፣ ማንም ሰው አላየኝም። በቃ እና አሁን የመጣሁት ሌላ ስራ አለ ስላልሽኝ እሱን ስራ ለመስራት ነው። ስለዚህ ስራው ምን እንደሆነ ምንድነው ማን እንዲወገድልሽ ነው ፈልግሽው ወይስ ምንድነው ፈልግሽው? ስራ እዚህ ስራ ውስጥ ገብተሃል ላድርግ ካልኩ ማድረግ ግዴታ ነው። እና ደግሞ ኦሬዲ አንተ ገዳይ ሆነካል። አዎ ግን አሁን ላይ ብር ያስፈልገኛል። ብር ምትሰጪ እፈልጋለሁ። ችግር የለውም ብርን የፈለግከው እሰጥሃለሁ። ችግር የለም ብር እሰጥሃለሁ፣ እንከፍልሃለሁ። አዎ እኮ አሁን የምታሰሪኝ ስራ አለ። ስለዛ ስራ ልኖራ ነው የጠራሽኝ? አዎ አንድ እንድታስወግድልኝ የምፈልገው ሰው አለ። እሱን ስራ ትሰራልኛለህ እና ደግሞ ከዛ በፊት ግን እኔ ብር እፈልጋለሁ። ትንሽ ፍቅር ምናምን የሚባል ልብ ውስጥ የለም እንዴ? እኔ እናንተ እኮ ግንኙነት አለን፣ ስራ ብቻ ነው እንደማይገናኝ። ምንም እንደ ፍቅረኛ እየሆንክልኝ አይደለም፣ ጊዜ እየሰጠኝ አይደለም፣ ትኩረት የለም እኔ ጋር ምንም ኬርለስ እየሆንክ ነው ለኔ ነው። አሁን ላይ እኔ ስላንቺ ምንም አይነት ፍቅር ግንኙነት የማስብበት ሰዓት አይደለም። እንዴት በቃ ምንም አይነት የፍቅር ግንኙነት ስሜት የለኝም ላንቺ። በቃ አስጠልተሽኛል። ስለዚህ ለራሱ በጣም ነው በቃ የሚያስጠላኝ። የምትሰሪው ስራ እኮ ዘግናኝ ነገር ነው አይደል? በቃ እኔንም አስገብተሽኛል መጥፎ ስራ ላይ። እኔ ምን አደረኩ? እኔ አልገደልኳትም እኮ አንተ ነህ የገደልኳት። እንድገላት ያደረግሽኝ እኮ አንቺ ነሽ። እኔ ብልህም እኔ ግን አልገደልኳትም፣ አንተ ነህ የገደልኳት። እሱን አትርሳ። አሁን ለራሱ እኮ የሚገደል ሰው አለ እያልሽኝ ነበር እና አንቺ ነፃ ነሽ እንዴ? አንቺ ሰውን እያስገደልሽ አንቺ ነፃ እንደሆንሽ የምታስቢው? እኔ ደም የለብኝም፣ አንተ ደም አለብህ። ገባ? አንተ ነህ የገደልከው፣ እኔ አልገደልኩም። እንድትገል ነገርኩህ እንጂ እኔ አልገደልኩም አይደል? አዎ አንቺ አስገደልሽኝ። ያምሻል እንዴ መግደል እኮ? አሁን እሱን ተይው። ሁለታችንም ችግር ውስጥ ተዘፍቀናል አይደል? እስከተዘፈቅን ድረስ ደግሞ እኔ ለአንቺ ታማኝ ነኝ። ምክንያቱም ወልጄ ሳይሆን የሚያስገድደኝ ነገር አለ። አንቺም ለኔ ታማኝ መሆን አለብሽ። ስለዚህ በቃ መተማመን አለብን በስራችንም። አንቺ ራስሽን እንደ ንጹህ ሰው ማየትም የለብሽም። ምክንያቱም አይደለሽም፣ ንጹህ አይደለሽም። ይሄ ራስሽን ማታለል ነው። ካንተ ያው ይሻላል አይደለም። ራስሽን አታታል። ማታለል አይደለም፣ እውነቴን ነው። እኔ አልገደልኳትም። ከዚህ በላይ ራስሽን አታታል። ይሄ እኮ እውነታው ነው አይደል እንዴ? አንተ እኔ ገደልኳት፣ እኔ አልገደልኳትም። ይሄ እውነታው ነው። ሴትዮ ያምሻል እንዴ? እኔ ልሄድ ነው። ስራውን ንገሪኝና ማን ነው? ምንድነው የሚፈልገው? ምንድነው እንሰራልሽ የፈለግሽው ነገር ምንድነው? እሱን ንገሪኝና ልሂድ። እኔ በጣም ብዙ ስራዎች አሉ። ከአንቺ ጋር ብቻ አይደለም የምሰራው። ለምን እንዴ? በጣም ብዙ ስራ ነው የምሰራው። ስለዚህ መግደል ላንተ ኖርማል ሆኖ ልካል ማለት ነው። አንቺ ነሽ ያደረግሽ። አንቺ በጣም አንቺ እያልክ ነውና በጣም አንቺ ነሽ ወደዚህ ነገር እንድትዘፈቅ ያደረግሽኝ አንቺ ስለሆንሽ በቃ አሁን ላይ ስለዚህ ስለኔና ስላንተ ምንም ለማውራት ዝግጁ አይደለክም ማለት ነው። አሁን ግድያም ሳይሆን ሌላ ስራ አለብኝ። ቅንጭላትሽ በግድያ ተመርዞ እያንዳንዱ ነገር የሚታይሽ ግድያ ብቻ ነው። ስለዚህ አሁን መሄድ አለብኝ። ንገሪኝ፣ ምንድነው ከኔ ጋር መወያየት ማውራት የፈለግሽው ነገር ምንድነው? እሺ ማውራት የፈለግሽውማ ነገርኩህ እኮ በቃ ማወቅ እፈልጋለሁ ማለት ትክክለኛ ቦታውን ግልጽ ቦታውን እንድትነግረኝ እፈልጋለሁ። እና ደግሞ እንዴት አድርገህ እንደገደልካትም ማወቅ እፈልጋለሁ። እሱ ነግሬሻለሁ። አታስቀምኝ ማለት ገደልኳት፣ ጫካ ውስጥ ቀበርኳት ብቻ ነው ያልከኝ። እንዴት አድርገህ እንደገደልካት እና ምንም አልነገርከኝም በስነ ስርዓት። ምን ለማወጣት ነገርሽ ነው? ምን ለማወጣት? አብረን እስከሰራን ድረስ ሁሉ ነገር ማወቅ አለብኝ። ማወጣጣት ሳይሆን አብረን ከመጀመሪያ ጀምሬ የነገርኩሽ አንቺ ያመንሽኝ አይደለም እኮ። እሺ እንዳምን ንገረኝ። በምን አይነት መንገድ ገደልካት? እሱ ንገረኝ። እሺ በመርዝ አይደል እንዴ እንትን ያልሻል? ሰጠሽኝ። በቃ መርዙን ከሰጣችሁ በኋላ ከደከመች በኋላ አስወገድኳት አልኩሽ እኮ። እሺ ስለዚህ እርግጠኛ ነህ መቅበርህም ምናምን እርግጠኛ ነህ? በቃ ተይኝ። እኔ ካንቺ ጋር ምንም አይነት ግንኙነት ምንም አይነት ፍቅር አልፈልግም። እስቲ የተረጋጋና አዋራኝ። አንቺ ወደ ትይጂ እንዴ? አንተ ሰሚያለሽ? አንቄ ነው ማንጠለች። ጭራሽ ለዚህ በቃ ቆሻሻ ስለምትናገሪው ነገር እያንዳንዱ ነገር ከዚህ በኋላ የምትጨነቅ ሰው አይደለም። አንተ እኮ ከፍዬ የምትሰራልኝ ሰው ነህ። ከፍለሽኛ ማለት የሆነ ሰሞን የነበረን ግንኙነት ምናምን ለራሳው ምናምን እችላለሁ ከፈለኩኝ። እኔ ካንቺ ጋር ምንም አይነት ማስታወሰው ነገር የለም። ያስኩብህ ነገር እንዳለ ረስተከው ነው እሱ ማለት ነው። ወደ ሰሞን በግድ ታጥሻለሽ።
አለበለዚያ እስትንፋስሽን ነው የማቋርጠው። ተረጋጋና አዋራኝ። ወደዛ በቃ ትጠይቂኝ ያምሻል እንጂ እሺ ተረጋጋ በቃ ተረጋጋ። አንቺ ስላዘሽኝ አይደለም ይሄን ነገር ያደረኩት ጓደኛሽ በጣም ስለምታናግረኝ። ከዚህ በኋላም እኮ ሌሎች ስራዎች እንሰራለን እያልኩ ነው አይደለ? ተረጋግተህ ለምን የማታወራኝ? እኔ እኮ በፍቅር ላወራክ እየሞከርኩኝ ያለው። ካንቺ ምንም አይነት ፍቅር አልፈልግም እንዳትጠጊኝ። እሺ ተረጋጋ። መጀመሪያ አንተ ተረጋጋ። አንቺና ከጀርባሽ የምትሰሩትን ስራ አውቃለሁኝ። ሁላችሁም የምትሰሩትን ስራ ምንድነው የምታውቀው? ማለት መስሎሽ ነው እንዴ? ማለት ምንድነው የምታውቀው? ሲጀመር እኔ አንቺ አይደለሽም እኔን የቀረብሽኝ። እሺ እኔ አንቺን ስለማውቅሽ ነው የቀረብኩሽ መጀመሪያ። ማለት አንቺ ከሷ ጋር አቀራረብሽኝ ያፋቅርሽኝ አንቺ እንደሆንሽ ነው የምታስቢው ነሻው። ያንቺ አሻራ ቢኖርበትም ግን እኔ አንቺን ስለምፈልግሽ ለሌላ ስራ ስለማስብሽ ነው። ጭራሽ እንደዚህ ታስባለህ? እንደዚህ አይነት ታሪክ ነው ጭራሽ ያለው? አዎ በደንብ ነው። እሺ ንገረኝ። እኔ ፍቅረኛዬን የገደልኳት አንቺ ስላስፈራራሽኝ ስለ ቮይስ ምናምን ስለያሽብኝ አይደለም፣ በቀል ስላለብኝ ነው። ስንት አመት ሙሉ ስርስር እያልኩኝ ስለምናት እምቢ ስላለችኝ ያንን ለመበቀል ነው እንጂ አንቺ ስላዘሽኝና ስላስፈራራሽኝ አይደለም። የራሴ በቀል እልህ ነው እንድገላት ያደረገኝ። እሺ በቃ እሷን እርሳት። አሁን እርሷን አስወግዳታል። ጨርሰናል። ስለሷ በቃ እኮ ስለሷ እርሳና ተረጋግተህ ስለሚያስፈልገን አንቺ ሳኩኝ እኔን የምታስፈራሪኝ እኔ ነኝ። አንቺን ባዘዝኩሽ መንገድ በሙሉ እንድትሄጂ ግዴታ አለብሽ። ምክንያቱም ከጀርባሽ የሚሰሩትን ሰዎች አውቃለሁ። እንዴ ምን ማለት ነው? ቆይ እንዴት ነው እንደዚህ ነገሮችን አንተ እና ደግሞ አንቺ እኔን ቮይስ ይዘሽ እኔን በምታስፈራሪ ሰዓት እኔ ሌላ ብዙ ሪከርዶችን ካንቺ ይዣለሁ። ስለዚህ ከዚህ በኋላ እኔ ባዘዝኩሽ መንገድ እያንዳንዱ ነገር ትሰሪያለሽ። ጭራሽ ምንድነው ቮይስ ያስገብኝ? እሱ ምን ያደርግልሻል? አይ ንገረኝ። ስለ ስራሽ ነው ስራሽን የሚያጋልጥ እያንዳንዱ ስለ ግድያ ያወራሽውን እና የተለያየ ስራ ስለ ሐሽሽ ነው እያወራ ያለው አንተ። ቆይ ስለ ስራት ይኖር ቁጭ በል ማወራኝ። ስለ ስራት ይኖር ስለ ሐሽሽ ነው ተወራ እንዴ? ሰማኛላ እንዴ ማን ምን ይሆንክ ነው? ምሩ ያረካሉ ማን ነው ጋርፎ ጎረምሳ ሰምተሽ ነው የጠራሽ? ማን ነው? ከኔ ጋር ነው። ሰማኛላ ከኔ ጋር ነው እኮ። ማን ምንድን ነው? ቁጭ በልና አውራ። ስለምጠይቅ ስለ እያንዳንዱ ነገር ስለ ስራ አውቃለሁ። ቁጭ ብላ አውራ እኮ። ስለምዝራ ነው ጥሩ። አሁን እኔ እንደውም ፈልገው እዚሁ ነው ቁጭ ባልኩበት ስለ እያንዳንዱ ስራችሁን ተወሩ። ማን ነው ንገሪኝ። እንዴ ምን ይሁን? አንተ ከኔ ጋር አውራ እኮ። አርፈህ ቁጭ ብላ አውራ እኮ። ማን ምንድን ነው? አስረዳኝ። አሁን እያወራ ያለው ወደ ቀጥል። እዚህ ቁጭ መጀመሪያ አስረዳኝ። ማን ምንድን ነው? ቁጭ አውራ ቀጥል እያልኩ ነው። ቀጥል። እዚሁ ጎረምሳ አስቀምጠሽ ነው ልታስደበድብኝ ነው? አይደለም። ቆይ ተረጋጋ። አንተ አርፈህ እንድረጋጋ ከፈለገች ትንገሪኝ። ተረጋጋ። አንተ መጀመሪያ ምን ማን ነው? ሰላም ነው። ተረጋጋ። ሶይ አሁን እያወራችሁ ነበር። ተረጋግታችሁ ቀጥሉ። ልሰማችሁ ዳዳመጣችሁ ነው የምትጠሱ። ስለምን ወንጀል ነበር እያልኩ ነበር ስለሱ። ችግር የለውም። ሁሉንም ነገር ተረጋግተህ ነገር ጓደኛዬ ነው። ተረጋጋ። እገልሻለሁ። አንተ እዚሁ ና አትዛት። በና አትዛት። እኔ ፍለጊት እሺ፣ እጠፈጥፋለሁ እዚህ ደነዝ የሆነ እንደዚህ ትባታለህ እየነገርኩህ ያሉት። አሁን አውቃለሁ። ሪካርድ ይዣለሁ ማለት ነው። ስልክ ስጠኝ ነው። ስልክህን አምጣው። ሶይ ስልክ ነው። አታምጣው። ለቆሱ ሰማኛለህ። ስለ ስልክህን ስጠኝ ነው። ምን ልትሆን ነው? ምን ልትሆን ነው? ምን ልትሆን ነው? ልመታኝ ነው? አንተና እንደ ማለት ሰማኛለህ። ተረጋግተህ ቀና ብለህ እንድታወሪ ነው ፈልጎሽ። እኔ ካንተ ጋር ልላፋር ነው የመጣሁት። ብዙ ነው። ስለ ፍቅረኛ እንድነግርህ ይፈልጋሉ። ምንድነው እንድነግርህ የምፈልገው? እያንዳንዱ ነገር እያንዳንዱ ራስራችን አይደል እንዴ? እኮ አንተ ተረጋጋና ቀስ ብለህ አስረዳ ያለው ነገር። ወይ ለሷ ነገር እሷ ታስረዳ። በቃ እኔ ደክሞኛል። በቃ ከዚህ በላይ ማውራት አልፈልግም። ምን ይደከም? ምን ሆንኩ ብለህ የሚደክም ሲጀመር እንዴት እንደቀረብካት እያንዳንዱ ነገር
አትበጫጭ። አንተ ያለው ነገር ቀስ ብለህ አስረዳው። ለእሱ ችግር የለውም። የሚያሳስብ ነገር የለም። ተረጋጋና አስረዳው። ከኔ ጋር አውራ ብያለሁ። ተግባባናል? ከኔ ጋር አውራ። እሺ እኔ ጋር ምንም አይነት ምላሽ ልትሰጠኝ አልፈልግም። አልፈልግም። እንገላት ተጨማልቀለሁ። እዚህ ጋር አውራ ረጋ ብለህ አንተ እሺ፣ ሁለታችሁም ተረጋግታችሁ ቁጭ ብላችሁ አውሩ። እያንዳንዱ ነገር እንድነግርህ የምፈልገው እርስና ይኸው ስለ ስራ ለምን ታዲያ ሌላ ችግር ውስጥ መግባት በፊት አስረዳው። ለስ ያለው ነገር አንቺ ዝም ብለሽ ችግር ውስጥ እንዳንገባ አርፈህ ቁጭ በል። ማነው? ምንድነው? ምን እየሆንክ ነው? ምንድነው የምታደርገው? በቃ ለምን ነው የምደበድበኝ? እንደመታ ካልፈለግ ስለምጠይቅ ነገር እንድመለስ ይፈልጋል። በሰላም ነገሮችን እንፍታ። ቀስ ብለህ በሰላም አስረዳው። እሺ ማን ነው? የት ነበር? ምን እየሰማ ነበር? ቆይ የት ነበር? ንገረኝ። ቀስ ብለህ ያለውን ነገር አስረዳው። እሺ የት ነው? ስለምንድን ነው ወሬ? ስለ ሁሉ ነገር ስላለው ነገር ስለ ሁሉም ነገር ቀስ ብለህ ተረጋግተህ በሰላማዊ ነገር ለሱ አስረዳው። አለዚያ ከዚህ ነገር ውስጥ መውጣት አንችልም። አብረን በሰላም ስንፈታው ይሄን ነገር በሰላም ተነጋግረን ስናልፈው ነው በሰላም መውጣት የምንችለው ከዚህ ነገር። እሺ ካጠገቤ ዞር በይልኝ ነው። ዞር በይልኝ። ውጭ እንደማንቺ ውጭ አብቂ ውጭ ጠብቂ ቶሎ ሰማኛላ። ረጋ ብዬ ነው እያወሩ ያሉት። ድጋሚ እጄን እንዳንሳባ ገፋፋኝ። ቀና ብለው ወረ እያንዳንዱን ነገር እያወራሁ አይደል እንዴ? ምንድን ነው የምትፈልጊው? ወይ መልስ አትስጠኝ። ለምጠይቅ ጥያቄዎች ብቻ መልስ። ከብዙኖች ጋር የነበረ ግንኙነት ምን ነበር? ምንድን ነው? እኔ እኮ ያው ምን አይገመረስ እያልኩ እንጠይቀኝ አይደለም ያልሽ ከሪ ማንና ምን እንደሆነ እንጠይቀኝ አይደለም ያልሽ ከሪ ለምን እንደዚህ የምታስፈራረኝ? በቃ ሰማኛለህ? አረፍ በእጅ ለመጥፋት አትሞክር። እሺ በቃ ለይኝ። ያው ከመጀመሪያው ጀምሮ ከመጥፋቷ በፊት አንተ ጋርም ተደዋውላችኋል። ሰማኛለህ? ቀና ብለህ አውራኝ። ጊዜን አታቃጥልብኝ። ይሄ ማስመሰል ምን አልፈልግም። እያንዳንዱን ነገር እንደገደልካት ሁላ ሰምቻለሁ እኮ። ማነሽ? ንገረኝ። ለምን መግደል አስፈለገ? ፍቅረኛ ነበረች? አዎ ፍቅረኛ ናት እኮ። ጥሩ። ስለዚህ ለምን እንደገደልካት እያንዳንዱ ነገር እንደምን ይፈልጋል? በቃ እሷን ለ2 ዓመት ያክል ስለምናት ሳፈቅራት ስጎዳ ዞር ብላ አታየኝም። በእኔ ላይ ሙርት ይዝብኛለች፣ ጓደኞቿ ላይ ታስቅብኛለች ምናምን። በቃ እኔ ግን ያን ያክል ጊዜ ፍቅር አልነበረኝም ከሷ። ለ1 ዓመት ያክል ካፈቀርኳት በኋላ ከዛ በኋላ ያለውን ሰዓት እሷን ለመበቀል እሷን የእውነት አፍቃሪ እንደሆንኩኝ ለማሳየት በጣም ብዙ ነገር ጣርኩኝ። መጨረሻም በሱ አማካኝነት ፍቅረኛ የሆነች። ከዛ እንደምፈልግ ካደረኳት በኋላ ይዛኔ እንደዛ ስትንጠባረር፣ ስትኮራ፣ ስትጫወትብኝ፣ ስታስቅብኝ የነበረችውን የእጇን ገደልኳት። ጭራሽ ገደልኳት ብለህ አፍ ሞት ነው የምትናገረው? ሰማኛለህ? አጉል ፈላጊ ሆነ አይደል? ገደልከኝ እኮ አንተ። ያጠፋው ነፍስ አይደለም የዶሮ ነፍስ እንደጠፋው የዶሮ ነፍስ ነው ያጠፋው። ቀላል ገደል ከስልኛ ታዲያ እንዴት እንደሆነ ሰማኛለህ አይደል? እያለቀስኩ ርሪ እያልኩ እንደነገረው ጥጋብ ጀመረኝ። አልገደልኳትም። ምን ማለት ነው አልገደልኳትም? አሁን ገድያታለሁ እያልከኝ አይደል? ገድያታለሁ ያልኩኝ የእሷ ተባባሪ ነኝ። መቼም የእሷ ተባባሪ ስለሆንኩ ያው እንደገደልኳት ነው የምትረዳው። ይሁን ያልገደልኳትም እኮ ማን የገደላት? እሷ ናት። ስለዚህ ያው የምፈልገው ነገር ቢኖርም አሁን እያንዳንዱ ነገር ግልጽ አድርገን ነገር ነው። አንዴ ገድያታለሁ፣ አንዴ አልገደልኳትም እንድታል ነው ፈልገው። የገደለቻት እሷ ናት። እኔንም ተረዳኝ። መሬት ተፈጠሩሽ እኔን ተረዳኝ እኮ ላስረዳ እየጣርኩ ነው። አንተ ግን ከማስረዳት ይልቅ ይሄን የሚቀድም ሶይ አፍም ማከፍት ከሆነ አፍም የሚያስከፍት ነገር ቢኖር እሱ ነው። እኔ ማንም ሰው ስለመታኝ አይደለም። እኔ ራሴን ነፃ ለማድረግ የተፈጠረውን ነገር አስረዳለሁኝ። እኔ ታዝዤ ነው በቃ
የሆነ ቮይስ ይዛብኛለች እሷና ሌላ ከዚህ እንትን ውጭ የሆነ ቮይስ በቃ ይሄን ነገር እንትን ካላልክ ካላስወገድካት ወይንስ ገላት ወስደ ወደ ጫካ ካልጣልክ ካልተባበርክ እያለች በቃ በየሰዓቱ የምታስጨንቀኝ ነኝ። ስለዚህ የሆነ ሰዓት የሆነ የሚጠጣ ነገር ሰጠቻት። ከዛ በዛው አረፈች። ከዛ እኔ በቃ እሷን ለመተባበር ያክል ማንም ሰው ሳይ ምናምን ይዤ ምናምን ወደ ጫካ ምናምን ጥያታለሁ። ትሰማኛለህ አይደለ? እኮ እኔ ነፃ ነኝ። ስለዚህ አረፈ ቁጭ ብለህ ጠብቀኝ። ነፃ ነህ አይደለ? ስለዚህ ነፃ ከሆንክ እያንዳንዱን ነገር ግልጽ አድርገህ ትነግረናለህ። እያንዳንዱን ነገር እሷንም እጠራታለሁ እኮ እኔ ነፃ ከሆንኩ ለምን የምታስጨንቀኝ? በዚህ ልክ ለምንድን ነው የምትመታ የምታስቀኝ የምታንገላታኝ ለምንድን ነው? እንዳልመታ ከፈለክ አሁን እሷን እጠራታለሁ። እያንዳንዱን ሁለታችሁ ግልጽ አድርጋችሁ ትነግሩኛላችሁ። ትሰማኛለህ አይደለ? ስለዚህ አርፈህ ቁጭ ብለህ ሌላ እርምጃ ለምራን እሷ ስላመጣች አንተ ለእሷ መወገን እንትን ተወለታችሁ እሷ አንተ እንደገደልካት ነው የነገረችኝ። አንተ ደግሞ እሷ እንደገደል ስለዚህ ማን ገዳይ እንደሆነ ሁለታችሁ ያዘዘችኝ ለምን አትረዳኝም? እኮ እሱን እሷ ፍለፊት ታወራለህ እኮ መጀመሪያ እሷ ስላመጣች እሷ እንዳታምናት። አርፈህ ቁጭ ብለህ ጠብቀኝ ልገናቀላል አንቺ ወራዳ የተፈጠረው ነገር ሁሉ ምንድነው? ምን ሆኖ ነው? ተዋት። የልጅ ጓደኛ እኮ ናት። ጓደኛ ይላሉ። አስመስል ያው እንግዲህ እነሱ ናቸው የነገሩኝ ጓደኞች አሉ። አዎ እኮ ምንድነው? አፍቃሪ ተብዬው እሱ አውቀው የለ ይመጣ የለ ቤት ምን ሆነ ነው? እሷም ጓደኛው ምን አገኛችኋት? ማሚ የተፈጠረው ነገር ከባድ። እያንዳንዱ ነገር ያደረጉትን ነገር ምን ያደርጋሉ? ልጆች ናቸው። እኔ እንደውም አናገርም አንቺ አርጋችሁ ታላለ እስቲ ምን ላሳቸውን ነገር አስጓደኞች እንደዚህ ነገር እንድናርግ አስገድናለሁ። እያንዳንዱ ነገር ግልጽ አርጋሽ ራሳቸው ያው እናቴ ራሳቸው ከአንደበታቸው ይስሙ ብዬ ማሚ ምን ነገር እንዳታምኝ። እቺ መሰሪ ያደረገችው ነገር ከባድ። እስኪ ዝም በል እንዴ! እቀይጣልኩ መሰራቸው እንደዚህ ልጅ እኮ ነው። አንተ እንዳነከኝ ጫፍ አዳምጠኝ። እንድነግራት ነው የወጣው እዚህ ጋር ሰማኛለህ? ምንድነው ግርግር እንደፈጥሮ አይደለም። አንተ ምንም እንዳላረገ ሰው ታወራለህ እንዴ? እነሱን ተው። ዝም በይ አንተ ኧረ በስመ አብ! ኧረ ዝም በል። ያደረገችውን ነገር ብትሰሚ ዝም በሉ። አንተ ወሰደኝ ልጄ ጋር የት አድርገዋት ነው? የት አስቀምጧት ነው? እናቴ ይሄን ነገር ስነግሩ በጣም አዝናለሁ። ምን ነው አራቆት? ኧረ እኔ አመጣታለሁ ችግር የለውም። እኔ ለፍቻ ሰድገኝ ምንም ችግር የለውም። ለዛ ነው ዛሬ እዚህ ጋር መተው ከጓደኞቹ መጀመሪያ ባለፈው ነግሬሽ ነበር አይደል? አዎ። መጀመሪያ ምርመራ ማድረጉ የሷ ጓደኞች ጋር ነው ብዬ። አዎ አላየናትም እኮ አሉኝ። ታዲያ እነሱም እኮ ታዲያ ምን ሆኖ ነው ብሽ አሉሳ። ለዛ ነው እያንዳንዱ ነገር ከነሱ አፍ እንዲሰሙ ያው በፊት የነበራቸው እንተና መድኃኒዓለም እንደዚህ ዝዝት ያለ ነገር እኔ ጭንቃል ወደ ምንድነው? መድኃኒዓለም አባቴ ምንድነው? አንቺ ምን አለ ልጄ እንደው ብትነግሪኝ ምን አለ ለኔ ብትነግሪኝ። የት ሄዳ ነው? አይደለም እኮ ማለት ጠፋሽብኝ እኮ አንቺም። አይ ታዲያ ድብ ካሜራ እዚህ ያስቀምጠናል። እዛ ጋር ካሜራማኑ ጥራል። ካሜራማኑ መጥቶ እያንዳንዱን ነገር እንደሚመለከቱ እያንዳንዱን ነገር ደግሞ እያንዳንዱን ነገር ግልጽ አድርገሽ ድብ ካሜራ ላይ ነገር እንድነግራችሁ ፈልጋለሁ። እሺ እባክህን አንተ ቆይ እሺ ተረጋጋ። ተዋ ትንሽ ልጅ እኮ ናት። ልጅ እኮ እያኮናት። ኧረ ምንድነው እንድመጨናነቅ? እውነቱን ንግር አድርጉኝና በቃ ልረፈው። እያንዳንዱ ነገር ምን እንዳደረጋችሁ እንድነግሯት ነው ፈልጋለሁ። እሺ እንዴ ብዙ ማውቅስ ነገር አለ ማለት ነው። ያዳምጡና ምን እንደሰሩ ምን አይነት ሴራ ሲያሲሩ እንደነበረ ተቀጠቀጠ ልቤ። ኧረ እባክህ ልቤ ባፌ ልትወጣ ነው። አረተው ልጅ ያሳደገው ሰው እኮ ያውቀዋል። ምትይም በይኝ እናቴ። ምንድነው? ምን አጠፋች ልጄ? አስቀየመችሽ እኮ ምን አደረገችሽ? ንገሪ፣ ለኔ ንገሪኝ እናቴ፣ ለኔ ንገሪ። እንደዛ አይደለም በቃ ንገሪኝ። አታርቂብኝ ልጄን አታርቂ። ታውቂያለሽ አንቺ አይደል እንዴት እንዳሳደግኳት ብቻዬን እንደሆንኩ ታውቂያለሽ። ያለሷም ሰው የለኝ። ቤቱ ጭር ብሎ ቤቱም ሊበላኝ ነው። እሷም ጠፍታብኛለች እናቴ። ልጄ አጥፍታም እንኳን አስታርቅሻለሁ አስቀይማሽን ኮን ይቀጣተልሻለች። ብዙ ነገር ተፈጥሯል። እሱ ይነግሩታል። በቃ እኔ ምንም በቃ አትፈላ ዘንድሮ ምን ሆና ነው? እየተለማመጡሽ ነው ያለው። ተጣልተው ያረግሽውን ነገር ያረግሻቸውን እያንዳንዱን ነገር ነው ንገሪያቸው እያልኩሽ ያሉት። ንገሪኝና ካሜራ ላይ ያለውን ነገር ንገሪያቸው። ተው አንተ አትጩ። ተው ልጆች ናቸው። አጥፍታ ሊሆን ይችላል፣ አስቀይማ ሊሆን ይችላል። ንገሪኝ
እኔ እማረገውን አረጋለሁ። በቃ ንገሪኝ ብቻ አንቺ ንገሪኝ። አንቺ እንዴ ምንስ ብታጠፋ 15 ቀን ሙሉ ስትጠፋ ስትርቅ ለኔ መንገር ያለብሽ መተሽ ለኔ እማዬ እንደዚህ አድርጋኝ ነው በእንጂ እንደው የት አድርገሻት ነው? ቤትሽ አስቀምጠሻት ነው? አስረሻ ምን አድርገሻት ነው? ኧረ ተው አትጨካከኑ፣ ጥሩ አይደለም። ተይ ልጄ ተይ እናቴ በቃ ሞታለች። የኔ ልጅ ይሻለች እንዴ ወይኔ እግዚአብሔርዬ ተቃቃይ ተጫውተሽ ነው ንገረኝ እንጂ ልጄ አንተና ምን አይደል እንዴ እንደሚሰሙት ነው ያ ልቤ ነግሮኛል እናቴ አንዷ ልጅ ወይዬ እናቴ ምን ጅበላሽ ልጄ ምን ጅበላሽ ወይዬ ኧረ ተወኝ እኔ በሞትኩ ዛሬ እንደው ምን አለኝ ከዚህ በኋላ ምን አለኝ ብቻ ቀረ ወይኔ ላንቺ እኮ ነው የሸሸሁት ልጄ ሀገር የለቀኩት እኮ ላንቺ ነኝ እናቴ ወይኔ ልጄ ኧረ ተወኝ ምንም አልረጋጋም የልጄን ገዳይ ንገረኝ በቃ እኔ አንተ ላይ ነበር አዳራ የጣልኩት ልጄን ታመጣለህ እንጂ መች መርዶዋ ሰማሁ እኔ መች ባሰብኩ ሁሉ ይመጣል ብዬ ንገረኝ እሷ ናት የገደለቻት ልጄን ያው ከራሷ እሷ ናት ልቀቀኝ አንቺ ምን አውሬ ነሽ የልጅ አውሬ ልቀቀኝ ምንም አልረጋጋም በቃኝ ሰድልኝ ወደ ህግ ሰድልኝ ኧረ ለማንም እነግረው እኔ ማንም የለኝም እኮ ኧረ ተው ልጄ ሰሚኛለሽ ቀና ብለሽ አውሪኝ አሁን የያዙንቦሽ ነረት እሱ እያለ ያለው አንቺ እንደገደልሻል አንቺ እንዳጠፋሻት ነው ሲቀጥለው ብዙ ግድያዎችን እንደፈጸምሽ ነው የተናገረ ያለው እያዳመጥሽ ነው አይደል? አዎ እያዳመጥኩ ነው። እሺ ስለዚህ ስለ እያንዳንዱ ሴራሽ ይሄ ነገር እውነት መሆኑን እንድትነግሪኝ ፈልገው እኮ የተፈጠረው ነገር እኮ እያንዳንዱ ነገር እኔ እኮ ነገርኩ። ከዚህ ግድያ ውጭ ሌላ ግድያዎችን እንደምትሰሪና ይሄን ግድያ አንቺ እንደፈጠርሽ እየተናገረ ያለው ወይስ ከራሱ አንደበት መስማት ፈልገሽ? ውሸቱን ነው እሱ ራሱ ለማዳን የሚያወራው ወሬ ነው። እንደነገርኩ ነው በቃ ያለው ነገር ይሄ ነው። እና ሁለቱን ማስገባል ያኛውን ማስገባል ማን አስገባል? አገባሱ ናገው ቶሎ አሁን ምንም አይሶር ያልፈልግም። እውነታውን ብቻ ነው ማወቅ ፈልገው። ሰሙኛላችሁ አለ እውነታውን ብቻ ነው ማወቅ ፈልገው። ንገሪ ያደረግሻትን ነገር ንገሪ። ራስህ ነገር ንገሪ። ራስህ ያደረግሽውን ነገር ካልሰራ ሞክረው። ይሁን ሌላ ነገር አልፈልግም። ያደረግሻትን ነገር እያንዳንዱን ስላዘዝሽኝና ስለተባበርኩሽ ወንጀል እያንዳንዱ እኔ ስላልኩ ብቻ አንተ ማድረግ ነበረብህ። ታዲያ እኔ አልገደልኳትም፣ አንተ ነህ የገደልኳት። አንቺ ራስሽ ዝም በል። ራሷ ናት። እኔ ተባብሬያታለሁ። ከገደለቻት በኋላ ተባብሬያታለሁ ወደ ጫካ ለመጣል። ሌላ ነገር እንዳልገደልኳት ራሷ ናት። አሁን ሁለታችሁም ወንጀለኛ ናችሁ። ይሄን ነገር አሳምራችሁ ታውቁታላችሁ እኮ። እሷ ተባባሪ ስለሆንኩ ወንጀለኛ ነኝ፣ ግን እሷ ናት። እኔ ላስረዳኝ ሞከርኩ። ተባባሪ አትበል። የገደልካት አንተ እስከሆንክ ድረስ ወንጀለኛ ነህ። ከልጅነት ጀምሮ ትቀናባት ነበር። በጣም ስለምትቀናባት ለዛ ነው ያስገደለቻት። ገደለቻት። ከዛ ደግሞ ተባበርኳት። ያወራችሁትን ነገር ለሁለታችሁ እሷን ቀድም ስነግራት የነበሩ አዳምጠኝ። እዚህ ጋር ያወራችሁትን ነገር ሰምቻለሁ። ሌላ ግድያ ስራም እንደምትሰራ አውቃለሁ። ትሰማኛለህ አይደለ? ወንጀልን ለመደባበስ ሞክር። ምን አይነት ግድያዎችን እስከዛሬ እንደፈጸምክ አንቺም ጭምር አጉል እኔ ፍለይ ጻድቅ ለመጮት አትሞክር። እኔ እሷን ለማስፈራራት ነው። ሌላ ነገር ገለትም ስልክ ማስረጃ ነው ገናል። ስለያንዳንዱ ስለምታወራችሁ ኮንታክቶች እያንዳንዱ አጣርቻለሁ።
እያንዳንዱ ነገር እንድናውቅ የምፈልገው አታስመስሉ። ተጓበናል። ከዚህ ከተማሪነት ጀርባ አንቺም እዚህ ሰርቼ ለፍቼ ነው አትበይ። ይሄንን ስራ የስንት ህፃናትን ነፍስ ሽጠሽ እንደሆነ እንዳገኘች ማላቅ ነው ተናገሪው ይሰራሻት ነው። አፍን አትክፈት። አሁን እኩል እንድታወሩ እንፈልገው። ተራ በተራ አስጠይቃችሁ ብቻ እንድታወሩ እንፈልገው። ሰማኛላ። ስለዚህ ከትምህርት ጀርባ መሰራውን እያንዳንዱ ወንጀል እንድነግር ይፈልጋል። እንድትቀለሰለሳለህ ፋሲን አትግደል። ይኸውልህ እኔ እነግርሃለሁ፣ እኔ ከዚህ በላይ አልችልም። በቃ እኔ ስለ ጓደኛዬ የተፈጠረውን ነገር እንዳለ እንደነገርኩ ነው። ከዛ ውጪ እኔ ምንም ያደረኩት ነገር የለም። በቃ አዎ እርግጥ ነው በሷ ብዙ እየጠየኩሽ ያሉት ጓደኛሽን ከመግደል ውጪ በጣም ብዙ የወንጀል ግድያ ስራዎች አትገደሉ። የሷ ግድያ ውስጥ እኔ እጄ የለበትም። በቃ እኔ ማለት እጄ የለበትም። የማርጂን ያለበት ራስሽን ነፃ ለማድረግ እኔን ለማቆሸሽ ነው እንደምታስቢው። ይኸውልህ ስለሌላ ስራ ደግሞ ስለወረው ከሆነ እኔ ታዝዤ የምሰራ ሰው ነኝ። እኔ ምንም ማውቀው ነገር የለም። ራስሽ ነሽ የገደልሻት። እኔ አልገደልኳትም። ዝም በይ። ራስሽ ነሽ ያስገደልካት። ለምን ትሰማኛላችሁ? ነገሮችን ለማላክ አንተ ገደልሽ፣ አንቺ ገደልሽ አለ የሚፈልግ እኮ ስማኛ፣ ተረጋኝ። እኔ ራሱ ናት ያስገደለቻት የገደለቻት። እኔ ያለችበትን አሁንም ድረስ እኮ አላውቅም። በቃ መድኃኒት ሰጥቻለሁ። ገለሃል፣ ገለህ የቀበልካት አንተ ነህ። በቃ እመን። ትሰሙኛላችሁ አለ ሁለታችሁ መቼ ልጅ ከመግደል ውጭ ሌላ ወንጀል እንደምትሰሩ አውቃለሁ። የሁለታችሁንም ስልክ ወስጄ የእያንዳንዳችሁ ማስረጃ አውጥቻለሁ። አዳምጠኝ። ስለዚህ ይሄ ወንጀል ለአንተ አይሰራልም። ስለዚህ ያን ወንጀል ከማን ጋር እንደምትሰራ እንዴት እንደጀመርክ እያንዳንዱ ነገር እንድትነግረኝ ነው የምፈልገው። ግልጽ ነው? እያወራሁ ነው። ግልጽ ነው? ስለዚህ ጥሩ ከመጀመሪያ ጀምሮ እያንዳንዱ ይሄ ትምህርት ምናምን ትራሱ የሽፋን ስራ መሆኑን አውቃለሁ። እሺ ምንም ልቷችን እንደሞክር እጄን እንዳነሳ ይገፋፋኝ ነው። አንተ አንዴ ማወቅ እሺ በቃ ነግራለሁ። ያው ጊዜን አትርገም እኮ እሷም ነው። በጣም ብዙ የምንሰራው ስራዎች አሉ። ነው የምትሰሩ ስራ። እኔ ተማሪ ነኝ የምለው ስራዬን እንዲሸፍንልኝ ነው እንጂ ተማሪ አይደለሁም። ማለት ትምህርቱ ላይ አይደለሁም በብዛት በጣም ብዙ ስራዎችን እንሰራለሁ። የሁለታችንም አለቃዎች ተመሳሳይ ናቸው። ቆይ ስለምንድን ነው የምትቀበለው? ዝም በይ። ሁሉም ነገር ይታወቃል። አታቋርጩ። ስትጠይቂ ራስሽ ትመልሻለሽ። እኮ ነገር ለምንድን ነው የምታወራው? ሰምኛለሽ አይደለ? አታቋርጩ። እያወራሁ አታቋርጩ። እሺ። እና አለቃችን የሁለታችንም ተመሳሳይ ነው። እሷ ይሄን ነገር አታውቅም። እኔ ግን እሷ እዚህ ስራ ላይ እንዳለችበት በደንብ ስለማውቅ ነው እሷን የቀረብኳት። እሷ እኔን አልቀረበችኝም። ለስራዬ እንድታግዘኝ በማሰብ ነው እሷን የቀረብኳት። እስከዛሬ ለካ እኔ ላይ ድራማ እየሰራ ነበር እና ደግሜ አልነግርሽም። እሺ አንተም ስራህን ግልጽ አድርገህ እንድትነግረኝ ነው ፈልገው እኮ እየነገርኩህ እኮ ነው ወንድም። ደባብሰህ ከላይ አትንገረኝ። በቃ እኔ የምሰራቸው ስራዎች የተለያዩ ስራዎች ይመጡልኛል። ሰው ማስወገድም ሊሆን ይችላል። የተለያዩ አደንዛዥ እጾችን ለሰዎች ለማድረስ ለመሸጥ ምናምን ብቻ የታዘዝኩትን ስራ እስከተከፈለ ድረስ ጠንቅቄ የምሰራ ሰው ነኝ። እና እሷም የተለያዩ ኩላሊት እንትኖችን ታደርጋለች። አንተ ያመሃል እንዴ? ዝም በይ። ሁሉም ነገር ይታወቃል። በቃ ዝም በይ። ሁሉም ነገር አምነን በቃ ወደ መፍትሄው እንሄድ ይሻለናል። ጥሩ ቀጥል። ተማሪዎችን የዩኒቨርሲቲ ተማሪዎችን ለባለ ሀብቶች በመሸጥ በጣም ትልቅ ስራ የምትሰራ ሁሉም ነገር ታውቁብሻል። ሰው እየጠየኩ ያለው ስራ ራስህ ነው መናገር ያለብን። ስለ እሷ መናገር ካለበት ራሱ ትናገራለች። ስለ ራስህ ስራ ከማን ጋር እንደምትሰራ እያንዳንዱ ነገር ንገረኝ ነው እያልኩ ያሉት። ሰማኛለህ እኮ የምሰራው አብረን ነው የምንሰራው። አንድ አሰሪ አንድ አለቃ ነው የሚያሰራ ነው። ካለቃ ጋር እንዴት ተገናኘ? ካለቃዬ ጋር በቃ ድንገት ነው። ሰውዬ ድንገት ነው ብለን እንድነግረኝ አለ። እንዴት እንደተገናኛችሁ ይሄን ስራ እንዴት እንደጀመርክ በቃ እዚህ ወንጀል ውስጥ እንዴት እንደገባ ነው ማወቅ እየፈለኩ። ትምህርት እየተማርኩኝ ብር ያስፈልገኝ ነበር። ስለዚህ ምንድን ነው የምትለፈልፈው? ዝም በል አንቺ። ለምን አፍሽን ዘግተሽ ስላልተጠየቅከው ነገር አፍሽን ዘግተሽ ቁጭ በይ አንቺ።
አፍሽን ዘግተሽ ቁጭ በይ። እሺ ተራሽ ልጅ ስለፈለፈለሽ ገባሽ አይደለ? እሱን እየጠየኩ ባለሳለ አፍሽን እንደከፍሻል። ሁሉም ነገር በቃ ተደርሶበታል። ሁሉም ነገር ተደርሶበታል። ለምን አታምነው? ሰማኛለህ? አሁን ከሷ ጋር መላፋት እንትታ ከኔ ጋር አውራ። ጊዜን አትግደል። እየነገርኩህ እኮ ነው ሰውዬ። በቃ ጊዜን አትግደል። እሷ በዚህ በኩል ትረብሸኛለች፣ አንተ ትረብሸኛለህ። እንዴት ነው ላስረዳ የምችለው? ለመጠይቅ መልስ እያንዳንዱ ቶሎ ቶሎ ንገረኝ። ገና ከሷ ጋር እንትን አትጨቃጨቅ። ካለቃ ጋር እንዴት እንደተገናኘ ወደዚህ ወንጀል እንዴት እንደገባ ነው እየጠየኩህ ያሉት አይደል? ያን ነገር እንድነግርህ ይፈልገው። ተማሪ እያለሁ ብር ያስፈልገኝ ነበር። ስለዚህ በቃ ለምን አብረን አንሰራም ምናምን ነገር አለኝ። ከዛ በቃ በመጀመሪያ እንትን የሆነ እቃ እንዳደርስለት ነበር። እኔ እቃው ምን ይሁን አላቅም። ያዘዘኝን እቃ አድርሼ ስመለስ ቆንጆ ብር ከፈለኝ። በቃ ከዛ በኋላ የሚያዘኝ ነገር እሰራለሁኝ። ከጀርባ አብሮት የሚሰሩትን ሰዎች አስተዋወቀኝ። በቃ እንደዚህ ነው እየሰራን ያለ ነው። ስለዚህ በቃ ብር ከተከፈለኝ እኔ አሁን ላይ ህይወቴ ደካማ ነው፣ ራሴ ማስተዳደር አልችልም። ስለዚህ በቃ እሰራለሁኝ፣ እየሰራሁኝ ነው። ስለዚህ ለገንዘብ ብለህ ግድያ ውስጥ ገባ ማለት ነው። ጥሩ። አንቺስ የነገረኝ ያለው ነገር እውነት ነው አይደል? እኔ ምንም የማውቀው ነገር የለም። ይኸው ልክሽኝ እንዳትሞክሪ። እኔ ምንም እኮ የማውቀውን ነገር እኮ ነው ነገርኩህ እኮ። በቃ ከዚህ በላይ ምን ልንገርህ? የማውቀውን ነገር ነገርኩህ። ድጋሚ እጄን እንዳነሳ እያስገደልሽኝ ነው። እያንዳንዱ ነገር እሺ እንድነግርኝ የፈለገው። እሺ እነግርሃለሁ። ጥሩ ንገሪኝ፣ ልስማሽ። ቆይ ማናቸው አለቆችህ? አንተ እሱ ወንጀል ነው ኖራት፣ ለራስሽ ወንጀል ብቻ ተናገሪ። ሁሉም ነገር ታውቋል። ለምንድን ነው አንቺ የማታምኚው? አንተ አትንከኝ፣ እጄ እንዳታነሳ ከዚህ በኋላ ጫፌ እንዳትነካኝ። ሰማኛላችሁ? በቃ እኔ ማቆ ነገር ማናቸው አለቆቻችሁ? እኔ ልሂድ በቃ። የማቆ ነገር ያስረድ። የታባ ነው የምትሄደው? አርፈህ ቁጭ በል። አሁን አለቆቻችሁ ማን ናቸው? እሺ ከነሱ ጋር ምን አይነት ስራዎች ነው ይሰራሉ? በቃ ምን ተስኖት ነው አለቃችሁ? ወይኔ አይደለ? ተስኖት አይደለም አለቃሽ? ተናገሪ። ዝም በል አንተ። ዝም በል እኮ ምን ተስኖት አይደለ? ጊዜን አትግደይብኝ። እሺ እነግርሃለሁ። በቃ የነገረህ ነገር እውነት ነው፣ ግን እኔ ተቀጥሬ የምሰራ ሰው ነኝ። እኔ በራሴ የማደርገው አንድም ነገር የለም። ምንም በራሴ ያደረኩት አንድም ነገር የለም። ታዝዤ ነው፣ ገንዘብ ይከፈለኛል። ልክ እንደሱ እኔም ሰራተኛ ነኝ። ከላይ አደባብሽ ስለ ወንድምሽ እንደገደልሽ ሁሉ አውቃለሁ። ወይኔ ስለ እያንዳንዱ ነገር አውቃለሁ። በጣም ክፉ ሰው ናት። እኔ እዚህ ነገር አንተ አፍህን ዝጋ፣ ዝም በል፣ አፍህን ዝጋ። ለገዛ ወንድሟ ማትራራ ክፉ አረመኔ ናት። እንዴት ሌላ ሰው ለመግደል ትተራራ? አዎ ገድየዋለሁ። እሰይ አዎ ገድየዋለሁ። አንተ አርፈህ ቁጭ በል። አንተም ገዳይ ነህ። ራስን እንደ ጻድቅ አትይ። ተጋባና እንደ ጻድቅ አትይ ራስን። እኔንም እኮ አሳልፈ የሰጠች። ጥሩ። ለምን የገደልሽ ወንድምሽን? እሱ እኔን አንድ ቀን እንደ ሰው አይቶኝ ያውቃል? ቆሻሻ ነው የሚያየኝ። እንደ ሰው አይቶኝ አያውቅም። በቃ የሚያደርገኝ በጣም ብዙ መጥፎ ነገሮች አሉ። በቃ እንደ እህቱ ቆጥሮኝ አያውቅም። አንድ ቀን በማደርጋቸው ነገሮች ጣልቃ ይገባል። ምንም ለኔ በቃ አይደለም እንደ እህት ይቅርና እንደ ሰው እንኳን አያስበኝም። ሰው እንደሆንኩኝ ራሱ እንደ ሰው ራሱ ማያስበኝ ሰው ነው እሱ ማለት። እና እኔ ደግሞ የሚንቀኝን ሰው፣ በክብር የሚመጣብኝን ሰው፣ የሚያንቋሽሽኝን ሰው ከማስወገድ ወደ ኋላ አልልም። በቃ ይሄ ነው እውነቱ። እና ደግሞ ስለሌሎች ስራዎች ደግሞ ከሆነ ማወቅ የምትፈልገው እኔ አይደለም። በቃ አንተ አፍን ዘግተህ ቁጭ በል። እኔ ከሷ ጋር ለምን ታወራለህ? አፍን ዘግተህ ቁጭ በል። አንተ ወንድሟን የምትገል ሴት እኮ ናት። ሰማኛለህ? እያወራችሁ ነው፣ አታቋርጥ። ይኸው ሰይጣኔን አታምጠው እኮ። እኔን ከሷ ጋር አፍን ዘግተህ ቁጭ በል። እሷን ነው እያወሩት ያለው። ዝም ብለህ ቁጭ በል። በቃ ማወቅ ነው አይደል የምትፈልገው? እኔ ካለቃሽ ጋር እንዴት እንደተገናኘሽ ያንዱ ነገር እዚህ ውስጥ እንዴት እንደገባሽ ነው ማወቅ ፈልገው። በቃ እኔ ሰው ይገፋኛል፣ ሰው ያንቋሽሸኛል ምናምን መጠጥ በምጠጣ ሰዓት ነው ያገኘሁት እሱን። በቃ ተገናኘን፣ መጠጥ ቤት ውስጥ አወራን ብዙ ነገሮችን። በመጠጥ የተነሳ እኔም ያለብኝን ብሶት ሁሉ ነገር ዘርዝሬ ነገርኩት ለሱ። በቃ በዛ አጋጣሚ ተዋወቅን፣ ከሱ ጋር አብረን አደርን። በዛ ሰዓት እሱ የሚሰራቸውን ስራዎች ነገረኝ። ከዚህ በኋላ ማለት እሱ ለኔ እንዳለልኝ ምናምን ነገረኝ። እሱ የሚያዘኝን ስራዎች እኔ እንድሰራ አደረገኝ። ወደዚህ ስራ የቀለቀለኝ እሱ ነው። በቃ እሱ የሚያዘኝን ስራዎች እየሰራው ነው ያለሁት አሁን ላይ። በቃ ጥሩ። ወንድምሽም እንድትገዩ ያደረገሽ እሱ ነው። ወንድሜ ከኔ ጋር ችግር ስላለበት ስለምጠለው በሱ አማካኝነት ወንድሜ ማስወገድ ችያለሁ። በቃ እንዴት ነው የገደልሽ? ምንድን ያደረግሽ ወንድምሽ? በዚህ ዘመን መቼም ማለት ብዙ ኩላሊት የሚያስፈልገው ሰው አለ፣ አይን የሚያስፈልገው ሰው አለ። ስለዚህ በቃ ወንድሜን ገደልኩት። ኩላሊት ለሚያስፈልገው ሰው ኩላሊቱን ሰጥተናል፣ አይን ለሚያስፈልገው ሰው አይኑን አውጥተን ሰጥተናል። ሌላውን ደግሞ ቆራርጬ ለውሻ ብቻለሁ። በቃ ይሄ ነው። በቃ ሌላ የሰራችሁ ወንጀሎች
ሌላ ምን ሰርተሻለሽ? በቃ እሱ ያዘኛል። አለቄ ይኸው ምን ተስኖት እንደነገረ አለቄ ምን ተስኖት ነው እሱ የሚያዘኝን ስራዎች መስራት ነው የኔ ስራ። ለምሳሌ ተማሪዎችን ከትምህርት ቤት ሴት ተማሪዎችን ምናምን የሚፈልግ ከሆነ ከትምህርት ቤት አዋርቼ እኔ እንደ ጓደኛው ቀርቤ ምናምን ለሱ አቀርብለታለሁኝ። በወንዶችንም ከሆነ ደግሞ እኔ መስመር እንዳስይዝለት ከፈለገ መጠጥ ቤት ላይ አግኝቼ የፈለጋቸውን ሰዎች በቃ እንትን ብዬ ማለት ሴትነቴን ተጠቅሜ ምናምን ወጥመድ ውስጥ ከታቸዋለሁ። ለሱ ማቅረብ ነው የኔ ስራ። በቃ ማለት የሱ ወጥመድ ውስጥ መክተት ነው የኔ ስራ። ጥሩ። ስለዚህ ልጅቷንም እንድትገያት ያደረገሽ ያዘሽ እሱ ነው ማለት ነው። ተናገሪ፣ ምን ይዘጋሻል? ነገርኳችሁ እኮ በቃ እሷ በቃ ከኔ ጋር ጭራሽ እንትን የምትል ሰው አይደለችም። እንደዚህ አይነት ሴት ከኔ ጋር እኩል ተቆጣ። አንተ ራስን እንደ ጻድቃት አንተም ብዙ ግድዮች እንደፈጸምኩ እንዳረሳ ተጓበን አይደለ? አሁን የጠየኩሽ መልሽልኝ። አዎ። ለምን እሱን አለቄ ለምን እንደዛ እንዳደርግ እንደፈለገ አላውቅም፣ ግን እኔ ለራሴ እንደነገርኩ እሷ በብዙ ነገሮች ስለምበልጠኝ በብዙ ነገሮችም እኔን ወደታች ዝቅ እያደረገች እሷ ከፍ የምትልባቸው ብዙ ነገሮች ስላሉ ይሄን ስራ ሲያቀርብልኝ ለምን ይሄን ስራ መስራት እንደፈለገ ለምን እሷ መግደል እንደፈለገ ምንም የማውቀው ነገር የለም። ከአንዳንድ ነው የተስማሙት። ምክንያቱም እንደነገርኩ እሷ ኢቨን ነገርኩ እኮ የምወደውን ሰው ራሱ በቃ ብቻ እኔ የሚቀርቡኝን ሰዎች ከቤተሰብ ጀምሮ ቤተሰብ ለሷ ነው ከኔ በላይ ክብር ያላቸው ለሷ ነው ከኔ በላይ ማለት ነው። እኔ ልጃቸው ነኝ፣ እንደ ልጅ አያዩኝም፣ እሷን ነው እንደ ልጅ የሚያዩት። ስለዚህ በብዙ ነገር ስለበለጠችኝ በጣም እናደድባት ስለነበረ ወጥመድ ውስጥ ከተትኳት፣ እንደዚህ እንድትሆን አደረግኳት። አለቀ በቃ። ሲበላ በጣም አረመኔ ናት ሁለታችሁ። አረመኔ ተረሳ